እስኪ ነብዩ መሐመድንና እስልምናን ተናገሪ አንቺ ምናምን ብሎ ስድቡን እያነበባችሁት ነው። ሞለጨኝ ማለት ነው። በሱ ቤት ያለው ያቅሙ ነው። ከዛ ፕሮፋይሉ ላይ ገብቼ ሳየው ኢየሱስ ጌታ ነው ብሎ ፕሮፋይሉ ላይ ያስቀምጣል። ወንድሜ የኢየሱስ ጌትነት ባንተ ላይ አልሰራም። ለምንድነው ግን በዚህ ልክ ሃይማኖተኛ ተሳዳቢ የሆነ በቃ ወዲያውኑ ሪአክት የሚያደርግ? ትግስቱ አፍንጫው ላይ ለምንድነው ታውቃላችሁ? ሃይማኖተኛ ተሳዳቢ፣ ገዳይ፣ ተንኮለኛ የአንዳንዱን ዴቪልሽ የተባለውን ካራክተር በሙሉ ፈጻሚ የሆነበት ምክንያት ለምን ታውቃላችሁ? ሃይማኖታቸው የተመሰረተው ውሸት ላይ ስለሆነ ነው። እውቀት ላይ ሳይሆን ድፍንነት ላይ ስለሆነ ነው። ጥበብ ላይ ማስተዋል ላይ እውቀት ላይ አይደለም። በነገራችን ላይ ኢየሱስን አታውቁትም። ሁሌ ነው የምነግራችሁ፣ ትረሳላችሁ። ኢየሱስ ክርስቶስን በፍጹም አታውቁትም። ክርስቶስን ብታውቁት ኖሮ እናቱ ቅድስት ድንግል ማርያም እንዴት እንዳሳደገች ታውቃላችሁ? እናንተ አሁን ወላጅ አሰዳቢ ናችሁ። እናቱ ቅድስት ድንግል ማርያም ስታሳድገው በእውቀት በጥበብ በማስተዋል በሰውና በእግዚአብሔር ፊት በቁመት ብቻ አላደገም። አሁን እናንተ በቁመት ብቻ አደጋችሁና እውቀት የለም፣ ጥበብ የለም፣ ማስተዋል የለም፣ ምንም ባዶ ሲሆን ጊዜ የሞላው ምን ሆነ እንግዲህ? አረም፣ እነ ስድብ፣ እነ ጥላቻ፣ እነ ግድያ፣ እነ ምናምን ናቸው የሞሏችሁ። ዛስ ዋይ ኢየሱስንም አታውቁትም፣ አብንም አታውቁትም እምላችሁ ለዚህ ነው። እስኪ ተሳደቢን ያልሳደብም። ሲቀጥል እኔ እስልምናን አልኖርኩትም፣ ለሰከንድ አልኖርኩትም። ክርስትናን ግን ኖሬዋለሁ። የኖርኩትን ነገር ደግሞ እየጠየኳችሁ ነው። ባይዘዌ በቅንነትና በትዕግስት እየጠየኳችሁ ነው፣ መልስ ስለምፈልግ። ግን 1 አመት ሞላይ መልስ አልሰጣችሁኝም። ስለዚህ ላቀረባችሁልኝ ምርጫ የትኛው ሃይማኖት ይሻላችኋል፣ ይሻልሻል ወይስ ትሞቻለሽ ስትሉኝ እሞታለሁ። ምክንያቱም ለአንዱም ጥያቄ መልስ ስላልሰጣችሁኝ። ከመልስ ይልቅ ባለፈ 1 አመት ውስጥ ያሳለፍኩትን ስቃይ ጥያቄ በመጠየቄ ሀሳብ በማንሳቴ ያደረሰብኝ ብዙ ነገር አለ እና ወደ ኋላ እንድመለስና እንትን እንድል ኤክስፔክት አታድርጉ። ለምን እያደረጋችሁብኝ ያላችሁትኝን ፐርሰናልም ሆነ በስራ በብዙ ነገር በስድብ በምናምን አለ ስስ ቢሆን ጅስሜ ማለት ነው ራሴን አጠፋ ነበር። እያደረጋችሁ ያላችሁት የሚያስለቅስ ነገር ነው የምታረጉት። ራስን የሚያስጠፋ ነገር ወይኔ ምናምን ብሎ ብን የሚያስብል ነገር ነው የምታረጉት። ግን እኔ ጥዬላችሁ አልሄድም። እስከ መጨረሻው ተያይዘን እንወድቃታለን። አሸንፊያችሁ ማለት ነው። በትገሉኝም አሸንፊያችሁ ነው፣ ብቀጥልም አሸንፊያችሁ ነው። ምክንያቱም አሁን የገባኝ እኔ ጋር እውነት አለ። ደሞ ተሳደቢ ይለኛል። ለምን እንደው መሳደቡ? ነብዩ መሐመድ አምላክ ነኝ አላሉም። በእርግጥ ኢየሱስም አላለም። ተከታዮቻቸው እነሱሳቸውን አላመለኳቸውም። እናንተ ግን እያመለካችሁት ነው። አልሳደብ እናንተንም አልሰደብኳችሁም። ባይዘው ማንንም ተሳድቤ አላቅም። ግን ሲፏጭ ከዞርክ ስምህ ፉጨት ነው ማለት ነው። ጫማው ከሆናችሁ አርጉት። እኔ አልተሳደብኩም እስከዛሬ።